ኢትዮጵያ ማለት የትግሬ፣ የአማራ፣ የኦሮሞ ሀገር ማለት አይደለችም። በጣም ብዙ ህዝቦች ያሉባት ሀገር ናት። እንደው እኛ ሲሞቀን የሚሞቃት እኛ ሲበርደን የሚበርዳት እየመሰለን ትክክል አይደለም። ብዙ ህዝቦች አሉ፣ ዋጋ እየከፈሉ ድንበሯ የሚጠብቁ ህዝቦች። ይህን ታሳቢ ያደረገ ሁሉም ኢትዮጵያዊ ይኩራ የሚል ነገር አስፈላጊ ነው። በአንድ ጽንፈኛ ኦሮሞ በሙሉ እያሉ መፈረጅ፣ በአንድ ጽንፈኛ አማራ እያሉ አይጠቅመንም። ይሄ እንኳን በብሔር በቤተሰብም ጽንፈኛ ሞልቷል። ከልጆች መካከልም የሚያስቸግር አለ። በሱ ምክንያት ቤተሰብ አይወቀስም። እና ትልቁን ፒክቸር እያየን ካልሄድን እንደ ትናንሽ ነገር ባየን ቁጥር አገር የሚፈርስ እየመሰለን ከሰራን አደገኛ ስለሚሆን አርቱ ከዚህ አንጻር ስራውን ቢሰራ በተደጋጋሚ የትግራይ ህዝብና ቲፒኤልኤፍ አንድ አይደለም፣ ብልጽግናና የአማራ ህዝብ፣ ብልጽግናና የኦሮሞ ህዝብ አንድ አይደለም የምንልበት ምክንያት ሁሉን ነገር ፖለቲሳይዝ አድርጎ የመውሰድ ነገር ስትጠቃ ሮጠህ ትገባና እኔ ስትጠቃ ብሔር ተጠቃ ትላለህ። ብዙ ሰዎች እኮ አሉ ራሳቸውን ልክ እንደ ብሔር የሚያዩ ኢንዲቪጁዋልስ ራሳቸውን እንደ ሚሊየን የሚያዩ አሉ። እነሱ ከሚጎዱ 100-200 ቢሞት ችግር እንደሌለው የሚያስቡ ሰዎች እኮ አሉ። ሰው ነው ብሎ ለሰው ክብር የሌለው ለብሔር ክብር ከየት ያመጣል? ለዚህ እኮ ነው ግለሰቦች አንነካም አይነት ፊሊንግ በውስጥም በውጭም ዴቨሎፕ እያደረጉ ያሉት። ግለሰብ ከሀገር በታች ነው፣ ግለሰብ ከብሔር በታች ነው። አጋጣሚው ኢትዮጵያ ውስጥ በጣም ወጣ ያለ ግለሰብም የለም። ይሄን ያክል ከአቭሬጁ ብዙ ሚዲያ ላይ ከመታየታችን በስተቀር ከአቭሬጅ ሰው የተለየ የትኛው ሳይንቲስት ነው አሁን ብቻውን እሱ እንቁ ሆኖ ሌላውን የሚያራክሰው? ትክክል አይደለም። ይሄ ማህበረሰቡን የሚያናጋ ነገር እንዳይሆን መደረግ አለበት። ከዚህ አንጻር ደግሞ የእናንተ ጉዳይ በጣም ኢምፖርታንት ይመስለኛል። ኢትዮጵያ ውስጥ እነዚህ ትላልቅ ብሔሮች እንደ ትልቅነታቸው መጫወት አለባቸው። ሪስፖንሲብል ነን ማለት አለባቸው። አንድ ሰው ሲያበላሽ እሱን ሰው ብቻ ለይቶ መጠየቅ አለባቸው። ይሄ በእናንተ የማስተማር አቅም ብዙ ሊቀየር ይችላል ብዬ አስባለሁ። ብንሰራበትም ጥሩ ነው። ታስፈልጋለች ኢትዮጵያ። አሁን እንደሚፎከረው አይደለም። ታስፈልጋለች። አናፍርሰው፣ ይኑር። እዛ ውስጥ የሚሻሻል ነገር ማሻሻል። እያፈረስን ዲሞክራሲ የሚባል ነገር ግን ብዙም ጠቃሚ አይመስለኝም።